ሁሉም የስኳር በሽታ ያለበት ሰው አንድ ትኩር ብሎ ማየት የሚገባው ነገር አለ። የእግርን ሁኔታ እንመልከት። ኮመን ኮምፕሊኬሽንስ ከሚባሉት መካከል አንደኛው ዲያቤቲክ ፉት አልሰር ወይም የእግር ቁስለት አንዱ ነው። በሁለት ዋና ምክንያቶች ይመጣል። ከስኳር በሽታ ጋር በተያያዘ የሚመጣ የነርቭ ችግር፣ ከዚያም ባለፈም ደግሞ ከስኳር በሽታ ጋር በተያያዘ ያለ ፑር የሆነ ብለድ ፍሎው ወይም ደግሞ የደም እንደሚፈለገው ያለመዘዋወር፣ በበቂ ሁኔታ ወደ እግር ያለመድረስ ችግር። እነዚህ ሁለቱ ነገሮች በሚኖሩበት ጊዜ እግራችን በቀላሉ ለቁስለት ይጋለጣል ማለት ነው። በተለይ የነርቭ ችግር በሚኖርበት ጊዜ በደንብ ሴንስ ያለማድረግ ወይም ደግሞ የሆነ ነገር በሚወጋንም ጊዜ ሊሆን ይችላል፣ ጫማችን በደንብ በሚጫነን ጊዜም ሊሆን ይችላል። በደንብ ሴንስ ያለማድረግ ወይም ደግሞ ፊል ያለማድረግ ችግር አለ። ከዚያም ባለፈ የደም ዝውውር በተለይ ቬዝሎቻችን አፌክትድ በሚሆኑበት ጊዜ ደግሞ በቂ የሆነ ደም ወደ እግሮቻችን በማይደርስበት ሁኔታ በደንብ ኢንፌክሽኖችም ካሉ ቶሎ የማይድኑበትም አይነት ሁኔታ አለ። የእግር ቁስለት በሚኖርበት ጊዜ ምን አይነት ነገሮች ይኖራሉ የሚለውን ስንመለከት አንድም የመልክ መለወጥ ሊሆን ይችላል፣ የእብጠት ሊሆን ይችላል። ከዚያም ባለፈም ደግሞ የሚወጣ ፈሳሽ ሊሆን ይችላል ከእግሮቻችን ከቁስለት፣ ሽታ። ከዚያም ባለፈም ደግሞ እግሮቻችን ላይ አንዳንዴም ደግሞ የመልክ መለወጥ በተለይ ጣቶቻችን አካባቢ ሊሆን ይችላል፣ የሆኑ ኤሪያዎች ላይ የመልክ መለወጥ ሊታይ ይችላል። ከዚህ ባለፈ እንግዲህ እንዴት የትኛው ክፍል በጣም አፌክትድ ይሆናል የሚለውን ስንመለከት በተለይ የእግሮቻችን የታችኛው ክፍል ወይም ደግሞ ሾላችን አካባቢ ያለ ክፍል አፌክትድ ይሆናል። ነገር ግን ሌሎቹም ኤሪያዎች አፌክትድ ሊሆኑ ይችላሉ። ፕሪቨንት የምናደርግበትን ሜካኒዝም ስንመለከት አንደኛ እግራችንን ሁልጊዜም ዴይሊ ማየት፣ ከዚያ ባለፈም ደግሞ በደንብ እግራችንን መታጠብ ማድረቅ፣ በተለይ በጣቶቻችን መካከል በእግሮቻችን ጣቶች መካከል ፈሳሽ እንዳይኖር ያንን ኤሪያ ማድረቅ ያስፈልጋል። ከዚያ ባለፈም ደግሞ የተወሰነ ሞይስቸራይዝድ እንዲሆኑ ማድረግ፣ በተለይ የእግሮቻችን ሌሎቹ ክፍሎች በጣም ደግሞ ድርቅ እንዳይል ማለት ነው። ኮምፎርተብል የሆነ ሹዝ ወይም ጫማችን በጣምም ጠበቅ ያላለ ከዚያም ባለፈም ደግሞ በጣም ሰፋም ያላለ መሆን አለበት። ስለዚህ በመጠኑ የሆነ መሆን አለበት ማለት ነው። ከዛም ባለፈም ደግሞ ወደ ካልሲዎቻችንንም በጣም ንጹህ የሆኑ እንዲሆኑ ይመከራል ማለት ነው። በዚህ ሁሉ ላይ በጣም አስፈላጊ የሆነው ነገር የስኳር መጠናችንን ኮንትሮል ማድረግ ነው። ከዚያ ባለፈ ሐኪም ጋር ፎሎ አፕ ማድረግ ያስፈልጋል። ኦኬ፣ በጣም ለስ ሪስኪ በሆነበት ወይም ደግሞ ምንም አይነት የነርቭ ከዚያም ባለፈም ደግሞ የደም ዝውውር ችግር በሌለበት አትሊስት በአመት አንድ ጊዜ በጣም ኮምፕሬንሲቭ የሆነ ኢቫሉዌሽን ያስፈልጋል። ከዚያ ባለፈ ግን እንዲህ አይነት ችግሮች ካሉ ቶሎ መታየት ያስፈልጋል። ከዚያም ባለፈም ደግሞ ቀረብ ያለ ፎሎ አፕ የሚያስፈልግበት ሁኔታ አለ ማለት ነው። መልካም ሼር አድርጉ።